እኔ ወራውቲ መዳን ያለምዬ አባቴ ሆይ አረ ገና መቻለቀ ዜና ሁሉ ዘገባ ሁሉ እየተሰራብኝ ነው። እንደው መዳን ያለም ያሳያችሁ፣ መዳን ያለም ያሳያችሁ። እኔ ያልኩት መላጣሽ ባልሽ መላጣ ላይ ቁጭ ልበልበት እንጂ የውሸት ጋብቻ፣ የውሸት ትዳር፣ የውሸት አረ እግዚአብሔርን ፍሩ። አንዳንዴም የውሸትም ልክ አለው። አንድ ቀን ነው ቃል ኪዳን የምትባል ጋዜጠኛ ሊሄድኩባት። እሱንም ምንድነው አንዲቷ መጣ ቤታዬ ቃል ኪዳን የምትባል ጋዜጠኛ ምን አርጋሽ ነው በአሽሙር ሰደበች ስትሉ ማናት አላቃትም። በፍለጋ ፎቶዋ ተፈልጎ ተገኝቶ አየኋትኝ። ካየሁ በኋላ ደግሞ እሺ ምንድነው ብዬ የተላከልኝ ሪከርድ ላይ ሳዳምጥ እኔ ስሰደብ እየሳቀች ስታሽሟጥጥ አየሁ። አሎሎ ቴንኪው። ከዛ በኋላ ስሰደብ አየሁ። ከዛ ስታሽሟጥጠኝ አየሁኝ። ከዛ እንዴ አላቃት ለምን እንዲያለችም አንድ ሁለቴ ነው የርኩባት። ባሏ መላጣ ነው ሲሉኝ በቃ ባልሽ መላጣ ላይ ቁጭ ብዬ ልጨፍርበት ምናምን ነገር አድበሽ ተቀመጫ አንቺ በሶ ጀላት ብዬ ጨረስኩትኝ። ይሄ ሁሉ ዜና ለኔ ለቤታ ለአንዲቷ ፍሬ ቤታዩ እንዲሁ ያስፈልገኛል። ግን መድኃኒዓለም ወገን ይሄ እኮ ፍትህ ለቤታ በሉ ስሙ። ኩያ ያልሆነ ሰው በውሸት ጋብቻ ተሞሽራ ወደ አሜሪካ የመጣችው ስትል በአደባባይ ትናገራለች። ቤታዩ ሌሎች የተወሰኑት የቤታየን ሀሳብ እየደገፉ ሲሆን ደግፋችኋል ማሮቼ ደጋፊዎች የፈረደባቸው በጎች እያሉ በየቦታ የኔ ደጋፊ ግን አረ በጣም ለኔ ደጋፊ ይሸን ቢሸኑ መወርደን ተለ ወይ አዲወንጂረኔ ቢሸን ቢሸኑ መቦንቱን ተለ ወይ አዲወንጂረኔ جلتتكو مبوتون تلا وي قلبي وان هيراني ترمبولي الشكاح ترمبولي أنا يدك وامبولي يانا الشكا يانا وي وجبي يا بولي ايرو تنيا قد وردان تلا ቲክቶክ ላይ እግሬን ሰቅዬ ለፍልፌ ምናምን በቀን እንደው $500 ይዤ አልወጣም እንዴ? ዩቲዩብ ላይ በአንድ ቀን $500 ነገ 500 እያልኩ በሚሊዮን ቢቆጠረኝ አይሻልም? ዩቲዩብ ላይ ያ ሁሉ ጉድ አውርቼ በአንድ ወር ውስጥ $10 ጠላት ድርቅ ይበል። ምን ቦታኝ? አልሄድም ዩቲዩብ ትቻለሁ፣ አቁሜያለሁ። ይሻሙበት ተሻሙበት። እዛ ላይ ሟርቱ ሰራች ይሉሻል፣ ሸቀለች ይሉሻል። ነገ ይመጣሉ። ነገ መጥተው እንደሚሉ ታውቃለህ። ምን አልኳቸው መሰለህ? ዩቲዩብ ላይ ከተከፈለኝ የማዳም ልጆች ዲያስፖራው አፍንጫቸውን አሰሪያችሁን ብላችሁ ውጡ። ቤት ታለች ዩቲዩብ ጀምራለች፣ ሸቅላለሁ፣ አከፋፈላችኋለሁ ብያለሁ። አሁን ዛሬ ቤት ይሄንን እምቢ ያለችው ይላሉ። ገባል? ብዙ አልተከፈለኝም ያለችው በደንብ ዳጎስ ያለ ገንዘብ ስታይ አውቃላ ለመክፈል ነው እንደሚሉ አትጠራጠር። ነገር ግን $10 ናጋይስ እንዴ ላካፈል? ለራሴ ራሱ አንድ ቡታንታም አትገዛ። የዘንድሮ ቡታንታ $30 ገዛ። $10 በዛ ይከደንልኝ። $10 እናት ለምሳሌ እንደዚህ ያውለባት ታውቃለህ። ከመጀመሪያ ሞኔታይዝ አድርጌው ብያት ቆይታ ነው ያደረገው። $10 4000 ወቻወር ቶሎ አልሞላልሽ ወዲያው ታዲያ እኔ እያየሁት ነበረ። ደውይልኝ በቃ አውቄዋለሁ። እንደዛ ደውይልኝ እና አንድ ሞኔታይዝ አድርግልኝ ብላት የለችም። ቆይ አሁን ከተከፈለ እንደው ትልቅም እኮ ቢሆን እኮ $100 $200 ነው የሚከፈላችሁ። ሱፐር ስቲከር ሱፐር ቻት ታስገዣችሁ። አልሰራ ብሎ ደግመውበት ይሁን። እኔ የዛሬ ዓመት አልሰራ ነው። አንቺ በጣም ተሰራች። በቃ ደካማ ነሽ። ቲክቶክ ጀምር። እኔ አሁን ለምሳሌ ቲክቶክ እየሰራሁ ዩቲዩብ አስተላልፈኛል። የራስ ቲክቶክ ለምደሽ ዩቲዩብ ማስተላልፍ ቲክቶክ ላይ ያለው እኔ ስንት ወዳጅ አለኝ። ቤታዬ የኔ ድንቡሽ የኔ ጣዝማማ ብሎ አንበሳ የሚለቅ ወዳጅ አለኝ። ምን እዛ ግድም እዲያ አስለፈለፈኝ። ታውቃለህ፣ መንዝሊ ስለሆነ ተጠራቅሞ ነው የሚጠብቀው። ይቀመጥ። አሁን አራበኝም አልቸገረኝም። የሚከፈል ነገር ይቀመጥ፣ እዛ የተጠራቀመ ይቀመጥ። ሄድዬ ሁሉ መሰለሽ አሁን ቲክቶክ የግድ ጌም መጫወት አለብሽ። ኧረ ነው ወዳጅ ይመጣል። አንተ ግዴታ ነው ወዳጅ ይመጣል። ባለሀብት ይመጣል። የግድ መስጠት አለባቸዋል። ኖ ጌም ስትጫወት ያው እኔ ግን ማለት ነው የኔ ወዳጆች
ባለሀብት ስለሆኑ ቴዲዬ ስትረስ ምናምን ለማላቀቅ ይመጣሉ። ቤታዬ ፍቅር ይላል አስበዋል። በስራ ምናምን ስትረስ ሆኗል። አዝናናዋለሁ፣ ሀብታሞችን አዝናናለሁ እንዳይጉላሉ አለ እንዳትሰበር እያልኩ ሀብታሙን እያዝናናው አንበሳ ይለቃል። ዝም ብሎ የሆነ ነገር ይለቃል። ቴዲዬ አንተ ዝም ብለህ ጌም ነው የምታስበው። እያዝናናው ትልልቅ ሀብታም አለ፣ ትልልቅ ሰዎች አሉ የሚዝናኑ። እነሱን እያጫወት እየተንከባከቡ ዝም ብዬ ይለቃሉ። እነሱ እኮ አይደለም የሚለቁት፣ በላይሽ ላይ ያለው መንፈስ ነው የሚያስለቅቃቸው። ብላው እንዳይመንዱ ኮንጎ ጫማ ሴት አላላሉ እገዛለሁ ብዬ እኮ ነው ዩቲዩብ ስጀምር ኮንጎ ሁሉ አይቀረኝም እገዛላቸዋለሁ ብዬ። ማሮች የኮንጎ ቀርቷል። እኔ ማማ አስቤ የነበረው ከአንቺ ጋርና ከመጀመሪያ ትዝ ይልሻል የበዓል ቀን ነው የተገናኘ ሰዓት እዚህ ከኪዱ ጋር አሪፍ የመዝናኛ ፕሮግራም አስቤ ነበር። የሚገርም አንተ ደግሞ ዞሮ ዘረ ከሷ አትወጣም አይደለም። እኔ እንግዲህ አይዶን ነው አይ ቴዲ ነገር ሰምተህ አይ ታርቀናል እኮ ቴዲያ ኦፊሻል አላረግነውም እንጂ እርቁን ታርቀን በቃ አይዞሽ አንቺ ትብስ ምናምን ያለውልሽ እንደጋገፍ የሚል በግሩፕ መሪ አውጥተን ታርቀን ግን ለህዝቡ ቀስ በቀስ እንናገራለን። ይሄ ህዝብ እኔም ስታረቅ ይታረቃል፣ ሲጣላ ይጣላል እንዳላወዛግበው በሚል ቀስ በቀስ ነግረዋለሁ ብዬ እንጂ እኛ ታርቀናል። እሺ ማሮቼ ኦፊሻል አርገነው ይዘን እንመጣለን። እኔ እውነት ለመናገር ይሄ ሰው ራሱ ማማት የሚያምርባችሁ ሁለታችሁ ነው። ሰው ስታሙ በቃ እኔ መዝናኛ እኮ ብለሽ ፈልገሽ የሆነ የምታየው ነገር ያስፈልግሻል አይደል? ቲክቶክ ላይ እኔ ታዝናኑኝ። በጣም ነው የምናመሰግነው። ጃኒን ተፈታለች፣ እግዚአብሔር ያክብርልን። እናመሰግናለን። እንግዲህ ያው የድሬዳዋ ሰዎች የድሬዳዋ አስተዳደር በሙሉ ይቅርታችንን ተቀብሎ ያው በጣም በፍቅር ባልጠበቅነው መንገድ በእውነት በጣም ነው የተንከባከቡን። በጣም ቤታ እንደዚህ ጠምዳችሁ ያዛችሁ የቤታ ጓደኛ ስለሆንኩ ወይኔ ምን ተፈጥሮ ነበር እንዴ? አብዛኞቹ የቤታ ገረድና ደግሞ ዲቦራ ሄዳ አረቆ ይሄንን ላዳምጠው። ቆይ ገለቴ ቆየ ምንም እስከጣራ ምን ጉድ ነው? ቆይ ማሮች አልሰማሁትም። የቤታ ነቅላቂ ናት፣ የቤታ ጌጥ ናት፣ የቤታ እንደዛ ናት። የቤታ ጓደኛ እናቴ ትሙት። እኔ የቤታ ጓደኛ ከሆንኩ በኋላ የተነሳብኝን ሰው እቆጥርላችኋለሁ። እንደዚህ 1 2 3 4 ብዬ ማለት ነው። በጣም ብዙዎቻችሁ ስለኔ የምታወሩት ማለት ነው። እና የራሳችሁ ህይወት ነው፣ ለራሳችሁ ሪስፔክት ይኑራችሁ። ትክክል። እኔ ሰው ላይ በደርስ ሰው አይደለም የእናንተን ህይወት የምፈተፍት ሰው አይደለም። አይመለከተኝም። በቃ ስለናንተ ለምን እንደሆነ ልንገራችሁ። ይህንን ያለችበት እኔማ አወራዋለሁ። ምን አገባኝ አወራዋለሁ። ልንገራችሁ ለምን እንደዚህ እንዳለች ያለውን ድራማ ልንገራችሁ። አሁን እቺ ፊንገር በዚህ ርቀት ሄዶ ዳይ እንዲህ ብላ የምትነካካት ለምን እንደሆነ ልንገራችሁ። ፊንገሯ ትገባ ባለፈው በዲቦራን ሰድባታለች። የሆነ እንደውም አንድ መልስ አልተመላለስም። ከዛ ዲቦራ በጥሩ ግዛይቴ የቆምሽ ልጅ ነሽ፣ እኔ አልሰድብሽም፣ አንቺ የፈለግሽውን ባያላለቻትም። ከዛ ፊንገሯ ትገባና ለዲቦራ በቴክስት ይቅርታ በላይ ይቅርታ ትጠይቃታለች። ከዛ ትደውልላታለች። ደውላላት ምን እንደ የክፋታቸውን የሚሄዱበት ርቀት ተመልከቱ። እኔ ግን እማምላክ ወይ ደው መቤቴ ነይ ልኝ እስኪ ነይ ልኝ እማምላክ ቆይ እንደ መጣው ሱሪ ደግሞ የሰፋኝ ነው እንደ እማምላክ የመቤቴ አረ ለመቤቴ ምን ይሳናታል? አረ መቤቴ ሁሌ እንደዚህ ነው ማይሽ እመቤቴ አንቺ ምን ይሳንሻል? የኔ አርሴማ የኔ እናት በቀሚስሽ እቅፍ ድግፍ የምታረጊኝ ከዚህ መንጋጋ አውሬ የምታወጪኝ ለአንቺ ምን ይሳንሻል? መድኃኒዓለም ምን የምሬን ነው። ለመቤቴ ምን ይሳናታል? የሚሄዱበትንና ክፋት እኔ ዲቦራ እንዳይደብራ ብዬ ነበር እስካሁን ዝም ያልኩት። የሚሄዱበትና ክፋት እመቤቴ ልጅ ሀሜት አላወራም። ግን እመቤቴ አንቺ እማምላክዬ የጭንቋን ማላጄ ወይ ስንት እኮ ሰው እየተነሳ አንቺ ነሽ እኮ በቀሚስሽ እማምላክን እመቤቴ ከልጅሽ ጋር ምሸፍኝ ከልጅሽ ጋር ምሸፍኝ እና እኔ የምሬን ነው የምላችሁ። የሚሄዱበት ርቀት ነው እግዚአብሔርን አያስቅም። ለምን እንዳልኳችሁ እንገራችሁ። ከዛ ዲቦራን ሄደችና ምን ትላታለች? ዲቦራ የጓደኛ ጥግ ናት። እግዚአብሔርን ነው የምላችሁ። ምን ብላ ለእሷ ትነግራታለች? የሚሰሩትን ክፋት ነው ማሳያችሁ። ከኦርደር ጋር ላስማማችሁ ትላታለች።
ማንን ዲቦራን ላስማማችሁ ብላ ደወለችላት። ምንም ችግር ከዛ ዲቦራ እንዴት ያው አይ ይሄንን ነገር ምናምን ነገር በመጀመሪያ ደረጃ ቤታን አሳውቄ ጓደኛዬ ናት ምናምን ቤታን አሳውቄ ኖ እሷን እዚህ ውስጥ እንዳታስገቢያት እሷ ካለች እዚህ ውስጥ አልፈልግም ግን አንቺ ኮርድ እቺ ኦርደሯ ማለት ነው እሷ ምንም ነገር አላልኩም ብላለች አብራችሁ ኦኬ ከፍታለሁ አብራችሁ ሁለታችሁ ሆናችሁ አብራችሁ በደንብ ተነጋገሩ ያላችሁትን ነገር ነው ከዛ ዲቦራ ብዙ ነገር ያደረገችኝ ነገር እኔ አላወራም ምንም ያነካካን የለም አልደረሰችብኝም አሁን ላይ ተጣልተናገር አልደረሰችብኝም አልደርስባትም ምንም የሚያነካካን ነው መነጋገር አለባችሁ አያችሁ የክፋታችሁን ጥቅል ያደርጉ ከዛ ቢያንስ እንኳን ጓደኛ ባትሆኑም አልቻ ተነጋግራችሁ ዝም ብላችሁ ላይቭ ላይ ማለት ነው ከዛ ምን ሊያደርጉ ነው ይሄ እንደው ማምላክን እኔ እኮ ወይ አሁን ሳወራው ራሱ እንዴት እንት እንደሚለኝ የክፋታቸውን ጥግ ነው የምነግራችሁ ሁለቱ እንኳን ተደርገሻል ተቀልዳላችሁ እንደ አደባባይ በ3800 ፊት ያወራ ከዛ የክፋታቸውን ከዛ ምን አለች ዲቦራ ምን ያህል ጓደኝነቷን ነው የምነግራችሁ ከጀርባዬ ማታማኝ ከጀርባዬ ለኔ ይሄዳ እንደማጎነጉን ያወቅኩትኝ ከዛ ሄደነ ነው ቤታ ትግባበት እዚህ ውስጥ እሺ ልካለሁ ቤታ ትግባበት እዚህ ውስጥ ስትላ ኖ አለች ቤታ ትገባም እሷ ካለች ያላለችው ጠይቁኝ ስሜ እንዲባል ያደረገ ልጄ ብትሞት ይቀለኛል አለች በጭራሽ ኖ ቤታ አትገባም አልፈልግ ከጀርባዬ የምትሰራውን ጥንስስና አልንገር ከዛ ሁለቱን ኦርደርና እሷን አስማምጣ ከዛ በኋላ እኔና ዲቦራን አጣልታ ቤታ ብቻዋን ቀረኝ ጓደኛ ያወጣላት ጓደኞቿን በላ እንዲባል እኔም ብቻዬን ሊያስቀሩኝ እኔ እኮ ወጥቼ እኮ ብሳደብ ወጥቼ እኮ ብናገር ማለት ነው የሚሰሩትን እኮ ሴራና ክፋታቸውን እኮ ስለማይ እንጂ እኔ ይሄን ያክል ሰው ላይ እንዲችክ ብዬ እንትናል ይው ከአንዷ ጋር እኮ ተጣልተናል ክፎተን አንነጋገር እሷም ስሜን አታነሳ ሰው ስሜን ካላነሳ እኔ አላነሳም ሰው ካልነካኝ የሚሄዱበትን ርቀት ግን ይውቲ ከዛ ዲቦራ ነው ያለችው ያለውን ነገር መታ እንደ ጓደኝነት ይሄ ብላ ነግራኝ እንደ ጓደኝነት አንቺ እንደውም ያለው መታረቅ ከፈለግሽ ማውራት ከፈለግሽ ዲቦራ ያው ራሱ ያልሞተቻች አውሪ ተታረቂ እኔ ላይቭ ላይ ወጥተሽ ከኦርደር ጋር ብትስቂ ብትጫወች ለኔ ምንም ችግር የለብኝም እኔን ካላነሳሽ ስለኔ መጥፎ ካላወራሽ ብትታረቂ እኔ ችግር የለብኝም ምንም አይከፋኝም ስላትኝ እንዴት እንደዚህ ትይኛለሽ እንዴት እንደዚህ እኔ ደረሰብኝን ያደረሰችብኝ ያወቅሽ እንዴት እንደዚህ ትይኛለሽ በቃ ዘጋን አለቀ ግን የሚሄዱበት ርቀት ግን ተመልከቱ ማምላክ በጎን ደውላ ያውላ ስድብ ወጣ ነው አይሰደበቻት እኔ ብቻ ፊንገር ተብዬ ሌዝቢያን ከኋላ የሴቶች የምትሳሳም የሷም ይወራላት እንዳላለቻት በውስጥ ግን ይቅርታ ጠይቃ ደውላ ከኦርደር ጋር ተስማሙ ባትታረቁ ራሱ ግሩፕ ከፍታችሁ ሁለታችሁ ብታወሩ ደስ ይለኛል ስላንቺ መጥፎ ነገር እሷ አታወራም ታከብርሻለች ትወድሻለች እኔ ብቻዬ የሚሄዱበት እኮ ክፋት ነው እኔም ብቻዬ ለማስቀረት ከዛ ዲቦራና እኔን አነካክተምና ይሄው ቤታ ከሁሉ ትጣላለች ጓደኛ ይበረክትላል ከዛ ላስት ታይም የመጀመሪያ ጊዜ ሄለን ራሱ ማለት ሄለን ወርቅዬ የዛን ቀናም ሄለን ይሄው ሼር ያደርጉልኝ ነው ግቢ እያሉኝ ነው ብላ እንዳውም እያለችኝ ነበር ለአራት ወር የመጀመሪያ የምታስታውሱ ከሆነ ኦርደርን አገኘዋት ያለች ቀን የታለች ሄለን ወርቅዬ ላኪላት ከዛ ላኪላት ኑ እንሰብሰብ ምናምን እንጫወት ሼር አድርጉላት የተባባሉት አልሄድም እኔ እንዲህ አይነት ድራማ ውስጥ አልገባም ሄለን ያለችው እንደሚዛን ቀን እግዚአብሔር ስጣት እኔ ምንም ጥሩንም እናገን ያልገባም እንዲህ አይነት ድራማ ውስጥ አልሄድም ያለችው የክፋታቸውን ጥግ ነው ምነግራችሁ ማለት ነው እና ለምን ይሄን ያክል ሰው እኮ በሶሻል ሚዲያ ነው የተጣለው ይሄን ያክል ክፋት ይሄን ያክል በደል ይሄን ያክል ተንኮል ምን ለኔ እኔ በዚህ ነው ያልቅ እኮ አልሄድም እኮ እኔ እኮ ትናንትና የተናገርኩት ኦርደርን ቤተሰቦቿ ድረስ እንሄዳለን ላሉት ይሄው ድሬዳዋ ሄዳለች የቀሩ ቤተሰቦች አሉ ለምን አትሞክራቸውም ነው ያልኩት በቃ ይሄንን እና ያለው ነገር ይሄንን ነው ዲቦራም የምትሰደብበት ምን ነው ዲቦራ የምትሰደብበት ነገር ያለው እውነቷን ነው በእኔ ምክንያት ጠምዶ ያዛታው እኔ ዳይቦ ምናምን ብላ የምታነካካት አውቃ የምትናገረው አውቃ ነው ገብታችኋል አይደል እሷ የፈለገችውን ነገር እሺ ማን ነው የሚጽፈው አላዛርኛ ነው ይስሌላል አራዛር ቤቤ ነው ጋይስ ነገሩኛ አይ ቲንክ እሱን ያየ ይመስለኛል እና ያለው ነገር ይሄንን ነው እኔ ለጓደኛ ከሆንኩኝ እኔ guys, guys.
ድሬዎች እናመሰግናለን በጣም እውነትን ደስሟ ድሬ ድሬ መድኃኒት ናድሬ ድሬ ድሬ እንዳያችሁት እንግዲህ ጃኒ ነጻ ወጣለች። እውነትም የፍቅር ሀገር እንደሆነች ህዝቧን ፍቅር እንደሆነ አሳይታችሁናልና በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። በለጠ አልፈልግም። አንተ እኮ ነገሩን እንደዚህ የምታጫማልህ። አረፍ በይ ጽጌ፣ ምን ችግር አድርገሽ ላክብርልሽ ማለት ነው። ሁሉም ነገር እንደ ክፋት ነው እንደምታየው። ዛሬ ለተሻለ በዛ ያተረጋሽና በቃ ሃፒ በርዝዴይ አለ። ተነጋግረን ነው አይደል? ተነጋግረን ነው ይዘህብኝ የመጣው። ምን ማትነጋገር? ምን ነገር ተነጋገርኩኝ። በጣም ስሚ፣ ዛሬ ልጅ መናደዱ ነገ ይደርሳል። ስሚ፣ ነገ ትናደጃለሽ። ዛሬ ምንም መናደድ ያስፈልግ። አንተ ከነ ነው ወተት መጠጣው ባንተ ምክንያት ጨጓሬ ታመመ። አትንካኝ ሴጣን፣ አትንካኝ እንዴ! አንተ ግን ያማ እንዴ! ምን ችግር አለው? ባሴ እግዚአብሔር የመጨረሻችን ነው የሚሆነው። እዚህ ኮታ ኮተተን ይዘህብኝ አትምጣ። ባሴ የመጣ ሰው ነበር እንዴ? ማን መጥቷል? ማን መጣማ? ስለዚህ አንተ ነህ የመጣው። ያ ሌላ ማን ሊመጣ ይችላል? ከኔ ውጭ ማን ሊመጣ ይችላል? አንዴ ለጽጌ ልደቷ ስለሆነ እኔ ልስፈልላት። ቀይስ ዛሬ ልደቷን በማስመልከት እንግዲህ ቆንጆ ዘፈን አዘጋጅቼላታለሁ ለጽጌሻዬ። የዘፈኔ ርዕስ በውድም በግድም ይላል። በውድም በግድም በግድም በውድም እኔን ክፋኝ እንጂ አንቺን ሲከፋሽ አልወድም፣ ሲከፋሽ አልወድም፣ ሲከፋሽ አልወድም፣ ሲከፋሽ አልወድም። ዳኒ ይኸውልህ፣ አሁን ስማኝ፣ አትንካኝ። ልሰማሽ እኮ ነው። ሰማኝ አላልሽኝም እንዴ? እኔ በጣም እያናደድከኝ ነው ሁልጊዜ። አልጠጣም። አንተ ባሴ ምንድን ነው ፊስታል ነው እዚህ ጋር ታነሳሳም እንዴ? ኧረ ባሴ ግን እሺ፣ ሳትነግረኝ መጣህ አስመሰል። ይሄ ደግሞ የዚህ ቤት ነቀዝ ነው አይደል? ወደ ተዘው በእናትህ አልፈልግም። በቃ ስላከበርክልኝ አመሰግናለሁ። ይዛው አላከበርንም። አይ እና ኬክ ትቆርሻለሽ፣ አጎርሰሻለሁ፣ ታጎርሽኛለሽ። ቱርክ ሄደሽ ተሰርተሽ መጣሽ። 7 ቦታ ጠግነውሽ። ድሮ ቦርጫም አጭር ነበር ወፍራም፣ አሁን ደግሞ ስንታይ ቀጠንሽ እንደዚህ። ግራ የተጋባው ልጅም በድንጋጤ ኤልሻዳይ የምትባል ግለሰብ ወሰደችው አሉ ሲሉኝ፣ እሰይ የልጅነት ፍቅሬ ሊመለስ ነው መሰል ብዬ ከ2 ዓመት በኋላ ዛሬ ተመልሼ መጣሁ። ቤታዮ እውነት ሲንግል ነሽ? ሚውት ነሽ ወይ? ያኔ ልጅነት ፍቅር ባርበርና ፋንታ ገዝቼልሽ ወክ ነበር። ፍቅራችን እንደገና ማደስ እንችላለን ወይ ልን የመጣሁት። ያገሬ ሰዋል ይቻላል። እሺ ገባኝ። ለምን ከጎንሽ መጀመሪያ እንደዚህ እስከሚያፈቅርሽ ድረስ እንደዚህ እስከሚወድሽ ድረስ አሁን የሆነ ሳይ ተነስተሽ አልፈልግም ምን ማለት ነው? ለሱም እኮ ስሜት የሚባል ነገር አለ። ፍቅር እኮ ነው የጀመራችሁት አይደል እንዴ? ቢሆንም በቃ እኔ በጣም ነው የሰለቸኝ፣ እውነት በጣም ነው የሰለቸኝ። በጀመሪያ የነበረን ነገር ነበረ በቃ ማለት ወደ ፍቅር የሚያመራ መስሎ ነበረ፣ አላመራም። ጓደኝነት ይሻለናል ብዬ ሲሄድ እሱ ደግሞ ጭራሽ ሴት ይዞ መጥቶ እኔን ለማስቀናትና እኔ ጋር ያለውን ስሜት ለመፈተን ፈለገ። በጣም ነበር። እናንተ እኮ ሲጀመር ሁሉን ነገር ለምንድን ነው እናንተ አሁን ስልሽ ያልነበረ ነገር ነው በቃ ችግራችሁን አውርታችሁ የምትፈቱ ሰዎች ናችሁ አይደል? የሆነ ነገር በተፈጠረ ቁጥር አንቺም እሱን ለማስቀናት እሱም አንቺን ለማስቀናት የምትሄዱት መንገድ እኮ ነው በዚህ ልክ ነገሮችን ከባድ የሚያደርገው። በቃ ስሜት ካለሽ አለሽ ነው፣ ስሜት ካለው አለው ነው። ማንንም መጥቶ ስላስቀና ስለተቀናናችሁ አይደለም እኮ አዲስ ነገር የሚፈጠረው አይደል? ስቀጥለው ማቀኝ ከሆነ ምን አገባሽ? በቃ ማለት ነው ለስራ ማቀኝ ከሆነ ምን እንደዛ ነው ያስሆንሻል። ካልፈለግሽ ከማንም ጋር ምን አገባሽ? እሱ ለማስቀናት እኔ መሞከር እኮ ነው የደበረኝ እንጂ ነው ቆይ ይቻላል። የማትቀኝ ከሆነ እኮ ምንም ነገር ሊሆን መስልሽ የማይችለው በቃ ህይወትሽን ነው መምራት የምትችይው ማትቀኝ ከሆነ። አንቺ ግን ካንቺ ጋር እንደሆነ ማትፈልጉ ከሌላ ሴት ጋር ምን እንደሆነ አፈልግ